düşmanımmışım በዛሬ gibi ቪዲዮ dönüş የወፍ sinirimi ጎጆ zıplatma. ዳሪያ ከቤተሰቦቿ ተነጥላ ወደ ካናዳ ከሀካን ጋር ለመሄድ የምትሞክርበትን ለዶኖሽ እህቷ እንዳልሆነች የነገረችበትንና ቱርኳን በተደጋጋሚ የሚያምንበትን እናም እያረገዘች እንደሆነ ያወቀችበትንና ኒሃት በመጨረሻ ደውሎላት እውነታውን ሊነግራት እንደተቀጣጠሩ እንዲሁም በመጨረሻ ያንን ነገር ለማስቆም ኒሃት ሶመር ላይ የተኮሰበትንና ሌሎች አስደንጋጭና አጓጊ ትዕይንቶችን ይዘን ቀርበናል። ተመልካቾች እስከ ቪዲዮ ፍጻሜ እንድትከታተሉን ስንል በታላቅ አክብሮት እየጠየቅን ቪዲዮን በቅድሚያ ላይክ አድርጉት፣ እንዲሁም ቻናሉን ሰብስክራይብ ማድረግ አትርሱ። ወደ ትዕይንቱ ማለፍኩኝ። ውድ ተመልካቾች በዛሬው ትዕይንታችን አጓጊ፣ አስደንጋጭ፣ አሳዛኝና እንዲሁም እጅግ በጣም ምርጥ የሆነ ትዕይንት የወፍ ጎጆን ይዤ ቀርቤያለሁ። እስከ ትዕይንቱ ፍጻሜ አብራችሁን ቆዩ። ዳሪያ አሁን ላይ ቤተሰቦቿን አትፈልግም። አባቷ መጥቶ ወይም ፋቲ መጥቶ አባቷ እንደሆነ ነግሯታል። እናም አምናው ተቀብላለች። አሁን ለማንም ሳትናገር ወረቀቶቿን በማዘጋጀት ከሀካን ጋር ወደ ካናዳ ለመሄድ ሙከራ ያደረገች ትገኛለች። በዚህ መካከል ወረቀት ይዛ ወደ ቤት ውስጥ እየገባች ባለችበት ሰዓት ላይ እዚህ የተመለከተቻት ዶኖሽ ዳሪያ ምን ሆነሻል? ጸባይሽ ተለውጦብኛል ስትል ጥያቄ ጠይቃታለች። እሷም ምንም የተቀየረ ነገር የለም፣ ዩኒቨርሲቲ ገብቻለሁ፣ ለዛ ነው በቃ ምንም የተፈጠረ ነገር ስትል ዶኖሽን ዝም ለማስባል ሙከራ ታደርጋለች። እሷም ግን እሺ ወረቀቱ ምንድነው? እሱ ምንድነው ብላ ትቀማትና ለመመልከት ሙከራ ታደርጋለች። በዚህ ሰዓት ላይ ሁለቱም እርስ በርሳቸው ይጣላሉ። እናም ለመደባደቡ ላይ ይደርሳሉ። በመጨረሻ ምን ሆነሻል ዳሪያ ብላ ስጠይቃት አንቺ የኔ ታረለሽም በቃ ያርለሽ እውነታውን አውቂው አባትና እናቶቼ የኔ እናቶች አይደሉም የኔ አባት ፋቲ ነው ስትል ትነግራታለች። ይህን የሰማችው ዶኖሽ እጅግ በጣም ተንሰቅስቃ ታለቅሳለች። አቁሚ በቃ ምንድን ነው ያልሽው ብላ ጥያቄ ጠይቃታለች። ዳሪያም ይቅርታ አድርጊልኝ ግን በቃ እውነታው ያ ነው እና እኔ መሄድ አለብኝ፣ መሄድ ይኖርብኛል፣ እዚህ መኖር ከዚህ በኋላ ነው አይገባኝም እያለች እጅግ በጣም እያለቀሰች ዳሪያ ለዶኖሽ ትነግራታለች። እህቷ ለመሆኗና ከዚህ በኋላ እዚህ መቆየት እንደማትፈልግም ትነግራታለች። ሁሉን ነገር ታስረዳታለች። ዶኖሽ ሀካንን በጣም ትወደዋለች። እንደዚያም ቢሆን ግን ከሱ ጋር መሆን ብትፈልግም እንኳን እስካሁን ከንፈሮችን እንኳን ስማ አታውቅም ነበር። እንደ ድንገት ተገናኝተው ሊሳሳሙ ባሉበት ሰዓት ላይ በራ ተከፍቶ በጣም ደንግጠው ሳይሳሳሙ ይተላልፋሉ። እናም እርስ በርሳቸው ይሳሳቃሉ። ሁለታቸውም ይዋደዳሉ። እርስ በርሳቸው መስዋዕትነት የተከፋፈሉ ይገኛሉ። አሁን የዶኖሽ እናት ታማለች። ስለዚህ ልታስቆማት አትችልም ከምንም ነገር። በሌላ በኩል ደግሞ ቤቷ ተኝታ የነበረችው ከሶመር ጋር የተኛችው ቱርካን እጅግ በጣም አቅለሽልሿት ካለችበት ቦታ ተንስታ ወዲያው ወደ መጸዳጃ ቦታ ታምራለች። በዚህ ሰዓት ላይም ተከትሏት ሶመር ወደ እሷ ጋር ለመሄድ ሙከራ አድርጋል። ደህና ነሽ? ምን ሆነሽ ነው በማለት ይጠይቃታል። እሷም ምንም አላወቀችም። ትንሽ አሞኝ ነው። ፍቅር የተፈጠረው ነገር እባክሽ ንገሪኝ፣ ምናልባት የማስበው ነገር እንዳይሆን ሲል ፈገግ እያለ ይጠይቃታል። ይህንንም ካላት በኋላ ወደ ተኛበት ቦታ ተመልሶ ይሄዳል። በዚህ መካከል እንደ ድንገት የሚኔሊሲ ሲያለቅስ እየሰማው ሶመር ወዳለበት ቦታ ያመራል። ምክንያቱም ልጁ ስለነበር ልጁን ዝም ለማስባል ሙከራ ያደርጋል። ሚኔም ተኝታ ስለነበር አለቀሰ እንዴ በማለት ልጁን ተቀብላ ወዲያው ትወስዳለች። ወዲያውም በዚህ ሰዓት ላይ በፍጥነት እሱም ወደ ቱርካን ጋር ተመልሶ ይሄዳል። ቱርካን አሁንም ቢሆን አልተዋትም። ማቅለሽለሹ የእውነትም ሶመር እንዳሰበው ሆኗል። ትንሽ ትሄዳለች። ሽታ በሽተታት ቁጥር ያቅለሸልሻታል። እናም ይህ ነገር የሚነግራት ሰው ግራ ገብቷት ነበር፣ ግን ደግሞ አርግዛም ነበር። በዚህ ሰዓት ላይ በድንገት የሚኔን ስልክ ትመለከተውና ወዲያው ስልክ ይደውላል። የተደወለው ከኒሃት ነበር። በዚህም ሰዓት ላይ ፖሊስ ይዤ እመጣለሁ፣ እናም ደግሞ ሌላ ነገር አይደለም አንቺ ጋር መገናኘት ፈልጋለሁ በማለት ቱርካንን ለመናገር ሙከራ ያደርጋል። በዚህ ሰዓት ላይ ሚኔ ትቀማትና ስልኩን እንዳያወሩ ለማድረግ ሙከራ ታደርጋለች። ምክንያቱም ከተገናኙ ትልቅ ችግር ይፈጠራል። ወዲያውም ኒሃትም ቱርካንም ላገኛትና ልናገራት ፈልጋለሁ፣ ስልኩን ሲጨት ሶመር ይህንን ማወቅ አይፈልግም፣ ግን ደግሞ እመኝን እኔ እውነታውን እነግራታለሁ እሷ ከዛ በኋላ ላይ አንቺ እንደፈለግሽው ከእሷ ጋር ትሆኛለሽ፣ ከቱርካን ጋር ደግሞ እሱ ይጣላልሻል በማለት ኒሃት ለእሷ ትልቅ ውለታን ለማዋል እያስመሰለ እያደረገ ስልኩን እንድትሰጣትና ቱርካን ጋር ማውራት እንደሚፈልግ ኒሃት ይነግራታል። ምንም ቢሆን ሚኔ
እንዲጣሉላት ትፈልጋለች። ስለዚህ አሁን ከኒሃት ጋር አብራ ለመስራት ሙከራ ታደርጋለች። ዳሪያ ከቤት ወጥታ ልትሄድ እንደሆነ የተመለከተው አባቷ ሳዲቅ አለ። እናም ከሩቅ እሷን የተደበቀ የተመለከታት ይገኛል። በሌላ በኩል ደግሞ ቱርካን አሁን ከኒሃት ስልክ ይደወልላታል። እናም ለመገናኘት ይቀጣጠራሉ። ይህንን ሰምታ የነበረችው የቤት ሰራተኛቸው ወዲያው በፍጥነት ለሶመር ትደውልለታለች። ሶመርም ይህን በሚሰማበት ሰዓት ላይ መሆን የለበትም በማለት በፍጥነት ካለበት የስራ ቦታ በፍጥነት እየሮጠ ይሄዳል። ይህንን የተመለከቱት እናቱም ሆነ አባቱ ይደነግጣሉ። ኦዛንም እሱን መከተል ይጀምራል። ሰራተኛዋ ነበረች ሁሉም ነገር ለሶመር የነገረችው። በዚህ ሰዓት ላይ ወንድሙ እየተመለከተው ነበር፣ ሙስጠፋ ኮርማን። ይህንን ግን እውነታ የሚያውቅ ማንም ሰው የለም። ኦዛርን በፍጥነት እየተከተለ ወደ ሶመር ጋር ለመሄድ ሙከራ ያደርጋል፣ ግን ሊደርስበት አልቻለም ነበር ነው። በሌላ በኩል ካናዳ ለመሄድ የተዘጋጀችው ዳሪያ አለች። ፓስፖርቷን አዘጋጅታለች፣ ሁሉን ነገር አዘጋጅታለች። የምትሄደው ደግሞ ከሀካን ጋር ነው፣ አብረው የራሳቸውን የብቻቸውን ህይወት ለመኖር ነው። በዚህ ሰዓት ላይ በድንገት ከሩቁ ሀካን አንድን ሰው ይመለከታሉ። ወይ በቃ ግቢ በማለት ወደ ውስጥ እንድትገባ ያደርጋታል። ሀካን የተመለከተው ሳዲቅን ነበር። ዳሪያን ትክክለኛ አባቷን ነበር የተመለከተው ሳዲቅን። ወዲያው ሀካንንም ሳዲቅ እንዲመጣ ይጠራዋል። ቱርካን ደግሞ አሁን እየሄደች የሚገኘው ወደ ኒሃት ጋር ነው። ለቱርካን ደግሞ ሶመር እየደወለላት ይገኛል። እንዳይገናኙ ለማድረግ በሚችለው አቅም መኪናውን እየነዳ በፍጥነት እነሱን ሁለቱን ለማለያየት ሙከራ እያደረገ ይገኛል። እናም ኒሃት ቦታው ላይ ተዘጋጅቶ ይጠብቃታል። ሳዲቅ ሀካንን እየተቆጣውና እየጠየቀው ይገኛል። ለምን ይህን ትፈቅዳለህ? ልጄን ለምን ከኔ ለመንጠቅ ትሞክራለህ? ለምን ሲን ታደርጋለህ? ለምንድነው እያረክ ያለው? እውነታው ነገር እንደዛ አይደለም። ያወጥ እያረኩት ያለሁት እንደዛ አይደለም። እንደዛ ነው እያረክ ያለው። ለምንድን ነው እያረክ ያለው? ለምንድን ልጅቱን ለምንድን እንደዚህ ታደርጋታለህ? ልጄን ለምን እንደዚህ ታደርጋታለህ? ለምን ወደ ውጭ ወደ ካናዳ እንድትሄድ ታደርጋታለህ? እሷ እኔ ጋር እንድትሆን እፈልጋለሁ። ለምን? ሀካን አንተ በጣም ጥሩ ልጅ ነህ፣ እረዳሃለሁ። ፍቅር ውስጥ ናችሁ ወይም ደግሞ አላቅም የልጅ ጨዋታ ውስጥ፣ ግን ህይወት እንደዛ አይደለም። አየህ አንተ እሷን ከፈለካት የኔን እጅ ትስማለህ፣ እሷን ላንተ ሰጣለሁ። ስላንተ ማንነት አጣራለሁ፣ ላንተ ሰጣለሁ። ስራ ምንድነው እላለሁ፣ ላንተ ሰጣለሁ። ግን ተመልከት፣ በዚህ መልኩ አይደለም። እናቷ ታማለች፣ እኔም ደግሞ እንደምታየኝ ነኝ። በዚህ መልኩ ልጄ ከሀገር እንድትወጣ አንተ ብርታት ሆነሃታል። ስለዚህ ካሁን ከሷ እንድትርቅና እንድትጠፋ ትፈልጋለሁ። እባክህን ከሷ ጥፋት፣ ህይወቷን አታበላሽበት በማለት ለመናገር ይሞክራል። ሩቻ በጣም ተናዳለች። ኦዛን ስትመለከተው አለመሄዱንና ምንም ነገር አለማድረጉን ስታይ እሱ ላይ እየወቀሰችው ትገኛለች። ሁሌም ቢሆን እሷ እንደዚህ ናት። ሶመር የሆነ ነገር የሚሆን ከሆነ በአንተ ምክንያት ነው በማለት ትነግረዋለች። ኒሃት ያለበት ቦታ ላይ በፍጥነት ሶመር ይደርሳል። እናም ከኒሃት ጋር እርስ በርስ ማውራት ይጀምራሉ። ኒሃትም ምርጫ ይሰጠዋል። ተመልከት፣ ልጅህን እንዲሁም ደግሞ ሚኔን ለኔ አሳልፈህ ትሰጠኛለህ እና ምን ያንተን ሚስጥር እደብቅልሃለሁ፣ ካለበለዚያ ደግሞ ሁሉንም ነገር ለቱርካን እውነቱን እነግራታለሁ ሲል ለሶመር ይነግረዋል። ሶመር ይህን በሚሰማበት ሰዓት ላይ እጅግ በጣም ይበሳጫል። ሶመር ምንም እንደማያመጣ እየነገረ ይገኛል። በዚህ መካከል ነበር ወደ ተባለችበት ቦታ ወደ ተነገረችበት ቦታ ቱርካን እየመጣች የነበረው። አሁን በመጨረሻ ወደ ተባለችበት ቦታ እየደረሰች የነበረችው ቱርካን አለች። ቱርካን ታክሲ ይዛ ወደዛ ቦታ እየመጣች ነው። ኒሃትና ሶመር እርስ በርሳቸው እያወሩ ነው። ግን በዚህ ሰዓት ላይ ሶመር እጅግ በጣም ተበሳጭቶ ኒሃትን አንቆ ይዘዋል። ምን አባ እያረክን ያለው? ጭራሽ እኔን ታስፈራራኛለህ በማለት ያንቀውና እሱን ለመደብደብ ሙከራ ያደርጋል። በዚህ ሰዓት ላይ ነበር ኒሃት ብድግ በማለት መሳሪያ በማውጣት ከፊት ለፊቱ ሶመር ላይ ይደቀንበታል። ሶመር ላይም ከደቀንበት በኋላ ተመልከታየ፣ ለእኔ ቀላል ነው እናም ደግሞ አደርገዋለሁ። በቃ ቀላል ነው ለኔ አደርገዋለሁ፣ አንተ በዚህ ህይወት ውስጥ አልኖርክም በማለት እሱ ላይ ይደቀንበታል። ቱርካን ወደዛ ቦታ እየመጣች ትገኛለች። ኒሃት ደግሞ መሳሪያውን ይዞታል። እናም ሶመር ደንግጦ ቆሟል። ተቀመጥ ብያለሁ፣ ቱርካን ትመጣለች፣ እውነታውን እነግራታለሁ፣ አንተ ምርጫ መርጠሃል በማለት ይነግረዋል። ሶመር እጅግ በጣም በተበሳጨበት ሰዓት ላይ መሳሪያውን ለመቀማት በሚሞክርበት ጊዜ ላይ መሳሪያው ይተኮሳል። በዚህ ጊዜ ላይ ነበር
ቱርካን እጅግ በጣም ደንግጣ ወደ ስፍራው እየሮጠች ሄደችው። ውድ ተመልካቾች መሳሪያው ተተኩሷል። እነሆ ግን መሳሪያ የተተኮሰው ማን ላይ ነው? እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ፓርቱን እና ቀጣዩን ክፍል እንዲተላለፍላችሁ የምትፈልጉ ካላችሁ ሀሳባችሁን ኮመንት ስፍራ ላይ ልታስቀምጡልኝ በታላቅ አክብሮት እጠይቃለሁ። የዛሬው ትዕይንታችን ይህን ይመስል ነበር። እስከዚህ ስለተከታተላችሁን ከልብ አድርጌ አመሰግናለሁ። ኮመንት ላይ ሀሳባችሁን አስቀምጡልኝ።